Let me tell you something you already know. The world ain't all sunshine and rainbows. It's a very mean and nasty place, and I don't care how tough you are, it will beat you to your knees and keep you there permanently if you let it. You, me, or nobody is gonna hit as hard as life. But it ain't about how hard you hit. It's about how hard you can get hit and keep moving forward. How much you can take and keep moving forward. That's how winning is done. Now, if you know what you're worth, now go out and get what you're worth. But you gotta be willing to take the hits and not pointing fingers saying you ain't where you wanna be because of him or her or anybody. Cowards do that, and that ain't you. You're better than that. የሆኑ ጊዜያት ላይ እኛም ልጆች ነበር መጪው ጊዜያችንን ልክ እንደምናውቀው ሆነ እርግጠኛ የሆንበት ወይም ሌላ ሰው መጥቶ አይሆንም ያላለን አንድ ህልም ነበር። ያ ህልም ደግሞ በሆነ ነገር ተሞልቷል። ግን ያ የሆነ ነገር ቃላት እንኳን ገጣጥመን ልናወራው የማንችለው ነገር ነበር። ምናልባት ኮንፊደንስ ስለሌለን ወይም ደግሞ ድፍረቱ ስለሌለን ሊሆን ይችላል። ከዛም የሆነ ሰዓት ላይ የሆነ ሰው የሆነ ነገር ያደርጋል። ከዛ ያህል በሆነ መልኩ ይጨናገፋል። ምናልባት ስለዛ ህልም በምናወራበት ሰዓት ዝምታ የበዛበት ክፍል ሊሆን ይችላል። ምናልባት ያቺ የምታሽሟጥጧ አመለካከት ወይም የምታሽሟጥጧ ግልምጫ ልትሆን ትችላለች። ምናልባት የግልምጫ ሰው ቃም ልትሆን ትችላለች። ወይም ደግሞ ለረጅም ሰዓት የቆየው ዝምታም ሊሆን ይችላል። ግን ቀስ በቀስ እኛ ራሳችንን ሳናውቀው ራሳችንን ማሳነስ እንጀምራለን። ያንን ደግሞ ሰዎች በትልቁ ማለምን ማቆም ይሉታል። እኔ ግን እንደዛ አይደለም። እኔ የምለው እኛ በትልቁ ማለምን ኖርማል አድርገን ፊልም አድርገን ማቆም ነው የምለው። ምናልባት እኛ ጀስቲፋይ ለማድረግ አደግን ወይ ጎረመስን ልንለው እንችላለን። ወይም ምናልባት ሪያሊስቲክ ሆነን ልንለው እንችላለን። ግን እውነቱን ለመናገር ማንም ሰው ያላየውን ነገር ዲፌንድ ለማድረግ ስለደከም ብቻ ይህን ሁሉ የምናደርገው። ስለዚህ ጉዳይ ሮክ ያወቀው አንድ ነገር ነበር። ምናልባት ስለሚሰነዝረው ቡጢ ላይሆን ይችላል። ሁልጊዜም ከዛች ቡጢ በኋላ ስለምናስበው ሀሳብ እሱ ቀድሞ አውቆ ነበር። ህልማችን ህይወት ከባድ በሆነች ቁጥር አይደለም እኛን የሚተውን። ህይወት ከባድ በሆነች ቁጥር ይበልጥ እየደመቀና እየጮኸ ይመጣል። ያ ደግሞ እኛን እያስፈራን ይመጣል። ምክንያቱም ዝምታ በበዛበት ህይወት ላይ ጮክ ያለ ወይም ግልጽ የሆነ ህልም ምንም አይነት ምቾት አይሰጠንም። ለዛም እኛ ራሳችንን ወይም ህልማችንን መገደብ እንጀምራለን። ለዛ ለምናደርገው ግደባ ወይም ለዛ ለምናደርገው ድምጽ ቅነሳ ምክንያቶችን እንፈጥራለን። የሰዓት አለመመቸቶችን እንፈጥራለን። ብቻ የሆነ ኤክስኪውዝ እንፈጥራለን። ግን እውነታው አንድ ነገር ብቻ ነው። ህልማችንን ሳይሆን ትተነው የምንሄደው ያንን ህልማችንን ለመኖር ለራሳችን የምንሰጠውን የፍቃድ ቁልፍን ነው ትተን እየሄድን ያለነው። ስለዚህ ምናልባት ጥያቄው መስራት እንችላለን ወይ ሳይሆን እኛ መስራትና አለመስራት የመቻል ጉዳይ ሳይሆን ሁልጊዜም ጥያቄው እኛ የምንሰራውን ነገር እናውቃለን ወይስ የምንሰራውን ነገር የማወቅ ፍላጎት አለን ወይ የሚለው ነገር ነው። በአጭሩ የምንሰራውን ነገር ማወቅና የመስራት ፍላጎቱ አለን ወይስ የለንም የሚለው ነገር ነው ማለት ነው። ሆፕፉሊ ተረድታችሁኛል። አመሰግናለሁ።